ፍቄ ባለ ምንም አልሰማሽም? ስለ ፍቄ ሬስቶራንት ማለት ምንም የሰማሽ ነገር የለም? በአሁኑ ሰዓት እየተካሄደ ያለ ነው። አሁን ቅድም ፖስትኩተኛው ምን ተፈጠረ? ኦኬ ምንም ካልሰማሽ ልንገርሽ፣ ፍቄ ዋና ባለቤትነቱ የእሱ ነው። ፍቄ የሀረር ሰንጋ ቁርጥና ክትፎ የሚለው እሺ። ሴት አይደለች እንዴ? ያናገረችን ሴት ናት እኮ ኦኬ ያናገ ምንድን ነኝ ብላ ባለቤት ነኝ ብላ ያስታወቀኝ ቤቴ ነው። ከትናንት ወዲያ ነው የሄድነው። 3 ቀን አራት ቤቴ ማን ነው? ቤቴ ቲክቶከር ነው። በረከት ነው ስሙ። በረከት በረከት ቨርሳቺ በርሳቺ ነው እንዴ ስሙን እንጃ። በረከት ነው ግን ኦኬ። እንደ ሴት የሚያወራው ነው። አረ እንዴት? አዎ ወደ ሴት የሚያወራ ነው። መታወቂያ ጭራሽ እንዴ እሱ ነው። ብር ተበድሯል። ከፍቄ ብር ተበድሮ ክዶታል። እሱ ልጅ ማለት ነው። እሱ ከሆነ ያስተዋወቅሽ የቲክቶክ ስም እኮ ነው። በረከት ቨርሳቺ በቲክቶክ አታውቂውም? የቲክቶክ ስሙን አታውቂውም? በረከትን እንጃ። እንደ በረከት ነው አንተ አለው። እኔ በአሸንዳ ታይም የተዋወቅ ነው። አዎ እኮ በረከት ቨርሳቺ ይላል ቲክቶክ። ከዚህ በፊት እዚህ ቤት ተጠርቶ ሲጀመር ሴት ልጅ ማለት ወፈር ያለች አበጥ ነፍትፈት ያለች በቃ ፍቄ የሀረር ሰንጋ ኢትዮጵያ ውስጥ በጣም ታዋቂ ነው። 10 ዓመት የቆየ ብራንድ ነው። ሰምተሽ አታውቂም ስለ ፍቄ ኢትዮጵያ ውስጥ? አረ ሰምቼ አውቃለሁ፣ ግን ሄጄ ማቅ አይመስለኝም። ምን እንጃ። እሱ ዱባይ መጥቶ ቅርንጫፍ ከፍቶ ነው። እዚህ ዱባይ መጥቶ ቅርንጫፍ ከፍቶ ልጅቷ ቁልፉን የሸጠችለት ልጅ ስም ታታዘዋውርለት እሱ አምኗት አብረው ሲሰሩ ቆይተው ከድታው ነው። የራሱ ስም ነው። ሬስቶራንቱ የራሱ ነው። 10 ዓመት ብራንዱ በሱ ይታወቃል። ሁሉም ኢትዮጵያ ውስጥ የሚኖር ሰው ባለቤቱን በመልክ ያውቀዋል። እና ከድታው ድንገት ካልሰማሽ ካላወቅሽ የተፈጠረውን ነገር እየተወራ ያለውንም ነገር እየበሰበሰ የሞተ ከብት ነው የሚያርዱት ምናምን እየተባለ ይህን ሁሉ አልሰማሽ? ሚዲያ ላይ የሚወራ በወር ቢሆን ብዙ የሚወራ ነገር ሊኖር ይችላል፣ ግን እንደዚህ ዲቴሉን እንትን ብዬ አላውቅም። ግን እኔ ሀቡ እዚህ ጋር እንደዚህ ብዬ ዲቴል ማውራት አልችልም። ማስታወቂያው ችግር የሚኖረው ከሆነ አጠፋለሁ። ለመሰልሽ እኔ እዚህ ዲቴል ነገር ውስጥ አሁን ምንም አልገባኝም። ክርስቶስን ዲቴል ውስጥ የሰው ስም ተጠርቶ ከገባው ውሽዬ ሰምተሽ ነው የሰራሽው። እያወቅሽ መብትሽ ነው። ተጭራሽ ይኸውልሽ ዱባይ ውስጥ አንድ ነገር ልንገርሽ አቡ፣ የዱባይ ታውቂያለሽ እኮ ምንም ስም እንዳጠሪ አንቺ ላይ ችግር እንዳይመጣ። አንዳንድ ሰው ህሊና ቢስ ነው። ገንዘብ እስከተከፈለው ድረስ እያወቀም የተበላሸ ነገር ለሚሸጥም ሰው ማስታወቂያ ይሰራል። መብቱ ነው። እኔ እንደዛ አይደለሁም። አንድ በይ ስለማቅ ነው እኮ እኔ ያወቀች አታረግም። ሳታቅ ቢሆን ትክክል። ግን አንቺ ዱባይን ታውቂያታለሽ፣ ኖረሽበታል። ዱባይ ውስጥ አይደለም እንደሚሉት የሞተ ይታረድ ይቅርና ህጉን አታውቂም። እንዴት በተለይ የምግብ ዙሪያ ላይ እስከዛሬ ሳታሰራ ማስታወቂያ አሁን ስሟን ለማደስ እና ነገሩን ከበር ለማድረግ ቲክታከሮችን እየፈለገች ማስታወቂያ ማሰራት ጀመረች። ግን ህጉን አታውቂም። እዚህ ሀገር አሁን ለምሳሌ አይደለም በምግብ ዙሪያ ሱፐር ማርኬት ላይ የሆነች ነገር የተበላሸች ነገር ሲኖር እንዴት ነው የሚጠነቀቁት? በለድያ አይደለም። እስኪ በዚህ ዙሪያ አንዴ ቆም ብለሽ አስቢበት። እዚህ ሀገር እንኳን ስጋን የሚያክል ይቅርና ሱፐር ማርኬት ላይ የሆነች ነገር ተበላሽቶ አይደለም አይበላሽም። ሲጀመር እያንዳንዱን ዲቴል በለድያ ይቆጣጠራል። ኖረሻል ዱባይን እያንዳንዱን በለድያ ይቆጣጠራል። ትክክል። በዛ የተነሳ የሚወራውን ነገር ላላምን እችላለሁ። ምክንያቱም ይሄ የዱባይን ህግ ጠንቅቄ ስለማውቅ ግን